እግዚአብሔር የማይረዳኝ ራሴን አጠፋ ነበር። ይሄኛው እኔ አንዳንዴ የማልፈው ለሚያዝ አይመስለኝም ነበር። ለምንድነው በጣም ይሄ ሰው መጀመሪያ ያስጠላኝ ነገር ሰው ነው። እና እነሱን ሴቶች ሳስብ በቃ ማገዝ እችላለሁ አልኩኝ። ምክንያቱም ያው ማገዝ እችላለሁ ስለ ኖሮኝ አልነበረ ምንም የለም እና ቤት በቃ አክስቴም ለማገዝ ፈለገች፣ ያላትን ንብረት ሸጠች። ከዛ አንዷን ኪቦርድ ነው የገዛችልኝ፣ ያቺኛዋ ገዛችልኝና አምጥታ እንደ ጊፍት ሰጠችኝ። ከዛ በሱ በቃ ማሰልጠኛ ከፍታለሁ ብዬ ቤት ኪራይ ፈለግኩኝ። ንግድ ፍቃድ አወጣሁ በድፍረት። ከዛ ያለኝ አንድ ኪቦርድ ነው። እዛችን ጠረጴዛ ያው ቅርስ ናት ብዬ ነው ያስቀመጥኳት። አምጥቶ እንጨት የሚሰራ ነው ሰርቶ ዝም ብሎ ጊፍት ሰጠኝ። ከዛ አማቃቸው ልጆች ናቸው እነዚህን ፕላስቲክ ምናምን ገዝተው ሰጡኝ። የአንድ ወር የቤት ኪራይ 2000 ብር ከፈልኩኝና ተጀመረ ማለት ነው። ለመጀመሪያ ጊዜ እኛ ቤት ሊመዘገብ የመጣው አለማየሁ ታደሰ ነው። ከዛ መጣ ወክ እያደረገ አየና ከሚስቱ ጋር ነበር። ማሰልጠኛ ነኝ ነገር አለኝ። እኔ በጣም ነው የምፈልገው ግን እንዴት ነው የምታሰለጥኘው አለ። ምክንያቱም ያለው የዚህ ነው መቀመጫ ነው። እነዚህ ወንበር በጣም የምቀርባቸው ሰዎች ናቸው ያመጡልኝ። አንድ ኪቦርድ ነው ያለው። ስለዚህ ማሰልጠኛ ተብሎ አንድ ኪቦርድ እንዴት ነው የሱ ጥያቄና አሁን ማሰልጠኛ ነው አልኩት። ከዛ በቃ ስልኬን ያዥና መጥቼ ሌላ ጋር መዘገባለሁ ብሎኝ ሄደ። እንደው ቢያዩ ደስ ይለኛል ነው ቆርጣችሁ ባታስተናግዱት ሆነ እና ብሎ እነሱ ሄደ እና እንትን አለኝ ተሰማኝ። እውነት ለመናገር ማሰልጠኛ እንደዚህ አልነበረም። እኔ የማየው ነገ ነው እውነት ለመናገር ዛሬ ምንም ባልፍ አንዳንድ ነገሮች በቃ ስፔሻሊ ቪዥነሪ ስትሆን ዛሬን አታይም፣ ነገን ነው አንተ የምታየው። ማንም አያየለም። በቃ ዝም ብለህ ነገህን እኮ ታየዋለህ እንደዚህ ማለት ነውና ከዛ በዛ ሁኔታ ውስጥ እያለ የመጀመሪያ ክረምት ሲገባ 120 ተማሪ ተቀበልኩኝ። ያለኝ አንድ ኪቦርድ ነው ብያለሁ። ማስታወቂያ በጣም ብዙ ማስታወቂያ 10,000 ብር አውጥቼ ማስታወቂያ ሰርቼ 120 ተማሪ ሲመጣ ምኑ ከምኑ ነው ማድረገው በአንድ ኪቦርድ እዚህ ታለና ሄድ መርካቶ ለምዝገባው የተቀበልኩትን ብር ጠቅላላ መሳሪያ ገዛሁበትኝና ምንም የሰራተኛ ደሞዝ እንኳን ሳላስብ ይዤው ገባሁ። ያንን ተማሪ ጠቅላላ ተቀበልኩኝ ማለት ነው። ማስተናገድ ይቻላል። ከዛ አሁንም ቀጣይ እያለ በቃ ከፍ እያለ ሄደ ማለት ነው። ግን እኔ ስመሰረት በቃ ይሄ ሰዎችን ለመጥቀም እንጂ ከመጠቀም እኔ ፕላን አላደረኩም። ምክንያቱም መጠቀም ከሆነ ይሄ አያስፈልገኝም። የሆነ ሱፐርማርኬት የሆነ ቡቲክ ብለብስ ቁጭ ብዬ መስራት እችላለሁ። ስለዚህ ሌላ ነገር ነው የሚያስፈልገኝ የሚያረካኝም የሚል ውስጥ ገባሁኝና ከማሰልጠኛው ጎን ለጎን ግን ለምን ስደተኛው ላይ አንሰራም የሚል የግል ድርጅቶች አሉ። በየመጠለያ ጊዜ መጠለያ ምናልባት ታውቂ ይሆናል አንተም ስትረስ ውስጥ ነው ከፍልሰት መተው ቁጭ ያሉ ከመንግስት ቤትም አሉ አንድ ሬቲን የሆኑ ልጆች አሉ። ስለዚህ ለነሱ ቆሞ እኔ እኮ ትላንትና ይሄ ነበር ዛሬ ግን እዚህ ላይ ነኝ ያለሁት የሚለውን ነገር ከላይፍ አንድ ነገር ቀንሽ ይሰጣቸው እነሱም ይደሰታሉ። ጥሩም የተማሩ ልጆች አሉ። ሁለት ደግሞ ሙዚቃው በጣም ፓወርፉል ነው። በቃ ሙዚቃ የማያውቀው ሰው ሌላ ህይወት አለው ውስጡ። ሙዚቃ ስናስነካቸው ሲማሩ በጣም ደስ ይላቸዋል። ስለዚህ እነሱ ጋር ቮለንተርሊ ማንንም ሳንፈልግ ማለት ነው አብረውኝ የሚሰሩ ልጆች ዝም ብለው አብረን ሄደን እዛ ልጆቹ ጋር ውለን እንመጣለን። በዚህ ሁኔታ ውስጥ ከራሴ ድጋን የተገናኘነኛ ራሴድ ላይ ግን ስንገናኝ ያው ስልጠና የንግድ ክህሎት ስልጠና እየሰጠ ነው። እኔ ደግሞ በጣም ጉብዝናዬ ሳንቲም አሊስ ምንድነው ያው ለሰዎችን ሰፖርት ማድረግ ወዳለው እቃ መግዛት ወዳለው ባንክ ማስቀመጥ እኔ አልወድም። የንግድ ክህሎት ስልጠና ተሰጠንና ከላይፍ ስኪል ላይ አንድ ነገር ወደድኩኝ። ስልጠና ሲሰጡ አንድ ብርጭቆ ውስጥ ግማሽ ውሃ ነው ያለው፣ ግማሹ ደግሞ ባዶ ነው። ስለዚህ ሰው ብዙ ጊዜ ሲያይ መጀመሪያ የሚሆነው ነገር
አይናችን የቱ ጋር ነው የሚያርፈው? ባዶ ነገር ላይ ነው። ሙላለን እንጂ እንላለን፣ ውሃ እንኳን ሲቆዳልን የተቀዳልን አናየውም። እና ሰው ሀብቱ የቱ ጋር ነው? ይሄ የሌለንን ያጣነውን ነገር አይደለም፣ ሌላ አለ፣ ሌላ አቅም ፖቴንሻላችን ውስጣችን ያለ። ምክንያቱም አይናችን ውስጣችን ያለውን ነገር ግን ብናይ ሰክሰስ የሚሆነውን ነገር ጥሩ ነው የሚል ነገር እሷ በጣም ተቻረገች ማለት ነው። እና እዛው ላይ ሆኖ ቢዝነስ ኮምፒቲሽን ደግሞ የዓለም የንግድ ስራ ድርጅት አይሎም ማስተካክሎ ስለነበረ እዛም ላይ ውድድሩ ላይ ሳልፍ አንደኛ ወጣውና 50 ሺህ ብር ሸለሙኝ። አሁን እኔ ዋይዝ ላይ በጣም እንደዚህ ጠንካራውኝ እንድቆም ሆንኩ ማለት ነው። በፊት የማውቃቸው የገቡኝ የሆነ ነገር ነበሩ፣ ግን እንደዚህ ስክትክት ብለው እንደዚህ ቀጥ አላረጉኝም ነበር እንጂ የሆነ እኮ አለ በጅታ፣ ግን ቀጥ አላረጉኝም ነበር። ከዛ ስራ እንዴት መስራት እንዳለብኝ እዛ ውስጥ 4 ወር 6 ወር እንድቀጠር አደረጉኝ። 10ኛ ክፍል ነው ትምህርቴን የጨረስኩትና ያን ያህል ብቃቱ ኖሮኝ ሳይሆን ውስጤ ግን የሆነች ትንሽ ያዩት ነገር ስለነበረ ከነሱ ጋር ማብሬ ስራ ሰራ ይሄንን ተማርኩኝ። ያንን ብር ሳገኝ ደግሞ እዚህ ጋር የምታያቸውን ትልልቅ ስፒከሮች በእነሱ ብር ነው አንድ የገዛሁኝ ማለት ነው። በእንደዚህ አይነት ሁኔታ እየተጠናከርኩኝ መጣሁኝ። ከዛ ነው ፍሪደም ፈንድ ያገኘን። እንደዚህ ቮለንተሪ እየዞርን ስንሰራ ተጠርተን ነው። ሰው ፕሮፖዛል ሰርቶ ነው ፈንድ የሚያገኘው ኤንጂኦ ለመስረት ብትል ማለት ነው። እኛ ግን ተጠርተን ትልልቅ ስራ እየሰራችሁ ነው፣ መጠለያዎች ላይ ትሄዳላችሁ የመንግስት ተብለን ተጠርተን $20,000 1 ሚሊዮን ብር 1 ሚሊዮን ከምናምን ማለት ነው የመጀመሪያ በጀታችንን ሰጠን። ቀጠለና ደግሞ $16,000 ሰጠን ማለት ነው። ይሄን የምታዩን ነገር አብዛኛውን እዚሁ ቤት ያሉ ልጆች ዋይዝ ላይ የሚያገኟቸው ልጆች የስደት ተመላሹም እዚህ ቤት ደግሞ በነፃ ይሰለጠኑ። አሁን ደግሞ ከስሬ 9 ስታፍ ሆነው አሁን አብረውኝ እየሰሩ ይገኛሉ። እና ግን በጣም አስምሬ የተማርኳት ነገር አንድ ሰው ውጤትን ለማግኘት ከፈለገ ዋጋ መክፈል አለበት። በቃና ይሄ አረብ ሀገር ታሪኩን ሳስበው ሄዶ መጨረሻ ላይ በቃ እኔ ማስተማሪያ ልሆን ነው ብዬ አሰብኩኝ። ምክንያቱም ሰው ሀብታም ሊሆን 9 ዓመት አይቆይም። ለምን እቆያለሁ? የአረብ ሀገር $1,000 ከምናምን እያገኘው 9 ዓመት ሙሉ ለምን እቆያለሁ? ሀብታም ሆን 2 ዓመቱ ይበቃኝ ነበር። ሁለቱም የተነጣጠሉ አይደሉም፣ የሚያገናኛቸው ነገር አለ። ፋላዶሚ የሚባለው የሙዚቃው ማሰልጠኛ የግል ነው፣ በራሴ ስም ነው። ገቢም ወጪም ሁሉ ነገር ራሴ ነው የሚቆጣጠረው። ያኛው ደግሞ በሲቪል ማህበረሰብ የተመዘገበ ነው። አሁን ምሳሌ ፋላዶሚ ለምሳሌ ሰፖርት ያደርገዋል ማለት ነው። ምንድነው የሚያደርገው? ለምሳሌ ምሳሌ የለውም ሙዚቃ መሳሪያ ያለው ፋላዶሚ ነው። ስለዚህ ያኛው የገንዘብ ድጋፍ የተደረገለት ነው። የቢሮ አለው፣ ባለሙያዎች አሉ፣ ስታፍ አለው፣ ፕሮግራም ላይ ሰው አለው፣ ከስር ደግሞ ስራ አስፈጻሚው አለው። ይሄኛው ማሰልጠኛ ነው። ይሄ ማለት እየተከፈለው ያሰለጥናል ነው። ምሳሌ ላይ ስትመጣ ደግሞ ከፍልሰት ተመላሾቹ በነፃ ነው የሚያሰለጥናቸው። እንደገና ደግሞ ጊዜያዊ መጠለያዎች ውስጥ እየሄደ አጋር ኢትዮጵያ ምናልባት ታውቀዋለሁ፣ ኦፕሪክስ፣ ኤምሲዲቢ፣ እነዚህ ጋር እየገባ እነሱ ጋር ለ1 ወር ሁሉም ጋር እየቆየ ያስተምራል። እድር ላይ ደግሞ እንሄድና እድሩ ላይ ደግሞ ህገወጥ ስደት ሌጋሉንና ኢሌጋሉን በስነ ስርዓት፣ ምክንያቱም እኛ ማስተማሪያ ነን፣ ይሄንን ለነሱ አስተምሮ ይወጣል ማለት ነው። ምሳሌ ይሄኛው እኔ አንዳንዴ የማልፈው ለሚያሳይ አይመስለኝም ነበር። ለምንድነው? በጣም ይሄ ሰው መጀመሪያ ያስጠላኝ ነገር ሰው ነው፣ ከራሴ ቤተሰብ ጀምሮ ማለት ነው። ቤተክርስቲያን በጣም ነው የሚሄድ የምፈልገው። ቸርች ሄድና ሲዘመር ድምፁ ራሱ ይረብሽኝ ነበር። ቤት አስጠልቶኛል፣ ቤተክርስቲያን አስጠልቶኛል። ስለዚህ የምመርጠው እኔ ቤት ነው ወይ በጣም እንትን ካለኝ የሆነ ካፌ ሄድና የሆነ ቦታ ላይ የሆነ አሳልፌ ለመሄድ መድኃኒት የምትፈቀድልኝ አንድ ነበረች። እኔ ግን ደብል ውጠዋለሁ፣ ምክንያቱም በቃ ዝም ብዬ መተኛ ስለምፈልግ ማለት ነው። ይሄ ቀላል የምልህ ነገር አይደለም። ምናልባት እኔ ትንሽ ያው መዝናናት ምናምን ስለምወድ እወጣለሁ። ወርቅ ይዤም ስለመጣው ማንንም ላለማስቸገር ወርቄን እሸጥና እወጣለሁ። ሐዋሳ ዘመዶች አሉ፣ እዛ ቆይቼ ደግሞ እመጣለሁ። 1 ሳምንት እዚህ 1 ሳምንት እዛ 1 ሳምንት እንደዚህ እያልኩኝ ነው ሳልፍ የነበረው። በዛ ላይ ደግሞ ምን ያው እግዚአብሔር ይመስገን በጣም ብዙ ሰዎች ከዙሪያ ያግዘውኛል፣ አጠገቤ ሆነዋል። ያ ይመስለኛል እንጂ ያው እግዚአብሔር የማይረዳኝ ራሴን አጠፋ ነበር።
ያው ሞክሬ አውቃለሁ። እውነት ለመናገር ማንም አያውቅም። ይህን ሲሰማ ብዙ ሰው ይደነግጣል። 4 ሰው ያውቃል ሞክሬ እንደማውቅ ማለት ነው። መድኃኒት ጠጥቻለሁ። ከዛ መድኃኒቱን እንደጠጣው ግን ያው ስወድቅ ስልኬ ላይ የሚያውቁ ልጆች ስለነበሩ ማለት መጀመሪያ የተደወለው ከፍ ደወሉና በጣም ተደናግጠው ነው ቤትም የመጡት ምናምን። ይሄ ድንገት ነው አልልም፣ ምክንያቱም ራሴን አዘጋጅቼበት ነው ወጥቼ ነበረው። ለምን ስልኬን ያው ስወድቅ የደወሉት መጀመሪያ የደወለ ሰው ጋር ነው እና ተዘጋጅቼበት ነው በስነ ስርዓት የወጣሁትኝ። ቤት በቃ ኤቲኤምን ሰጥቻቸው ምናምን የወጣሁት። ከዛ ተደወለ፣ ሁሉም ተደነጋግጠው ሄዱ። ዘውዲቱ ነበር የተኛሁት እና ትንሽ ጎርቶኝ ስለነበር ጨጓራዬ ተጎድቶ ነበር። አስወራኝ ነበር። ግን ደስ የሚለው ነገር ያን ሁላ አሁን ከዚህ ወጣ ነው የደረሰችው ሰው ተች ያደርገዋል። አሁን በዚህ አደባባይ ያሉ ብዙ ታሪኮች አሉና የእነሱ ማስተማሪያ ትሆናለች የስራ አይ ይህንን አንደኛ በጣም ተዘዝቻለሁ። እሱ ነው ደግሞ ድብርት ውስጥ የከተተኝ። ከዛ በኋላ ድብርት በቃ ለምን መሰለህ እንደዚህን ነገር ስታረግ ከብዙ ነገር ጋር ትጋጫለህ። አሁን ይሄንን አሁን ብዙ ሰው ነው ሲያይኝ ጠንካራ ነው እንኳን ነው የሚያውቀው። አሁን ይሄን ታሪክ ለመጀመሪያ ጊዜ ሳወራ እና ልክ ይሄንን ሳረግ ከራሴ ጋር ነው መቀየት የተጣላሁት። ምክንያቱም አንዳንዴ እግዚአብሔር ነው የፈጠረን እና ከእግዚአብሔር ጋር እንጋጫለን። ድብርት ውስጥ የሚገባው ሰው አብዛኞቹ እነዚህ አይነት ነገር ሲያደርጉ ነው። ራስን ለማጥፋት ሙከራ ከተደረገ በኋላ ከዛ በኋላ አብሮ የሚገባበት ዲፕሬሽን አለ። ምክንያቱም የሚመጣበት አለመቻለ ነው፣ የሚመጣበት ራስህን መስጠት ነው። ከዛ ይሄ ነገር ሲመጣ በጣም ይመታሃል። በተለይ ደግሞ ራስን ደብቀ መኖር። ራስን እኮ በቃ ሁሉን ነገር ግልጽ አድርገህ ስትኖር አሪፍ ነው። ግን አሁን አንዳንድ ሰው የሚያውቀው በቃ ፐርፌክት እንደሆንክ አሪፍ እንደሆንክ ምናምን ነገር ነው። ይሄንን አሁን ሲሰሙ ብዙ ሰው ስለሚደነግጡ ማለት ነው። እና በዙሪያ የነበሩ 4 ሰዎች ነበሩ የሕክምና ወጪ ሸፍነው ምናምን ነገር እንትን ያለው ፋሚሊ ያውቃል። ከፋሚሊ ውጭ ግን ማንም አያውቅም። እና ለስነ ልቦና አማካሪም አልነገርኳትም። በቃ ፍጹም ጭራሽ ነው ምንም ነገር ያስጠላኝ በቃ። ስለዚህ ላስብ አልፈለኩም። ካሰበ ምን እንደሚያስብ እፈራለሁ። ብዙ ካሰብኩኝ ያ ነገር ማደርግ ይመስለኛል። ለዛ ብዙ ማሰቤን እኔ አልፈልገውም። ለዛ ነውና ሰው ይሄ አንዳንዴ በልካችን ስለማንኖር ነው። በቃ በልካችን አሁን እኔ ውስጥ ያለው ነገር ምንድነው ብዬ እኔ አላሰብኩም። ሲሄድ እኔ ለምን እንደወጣው ፐርፐዜን አላውቅም። አሁን ማንም ጥፋተኛ ሆኖ አይደለም። ገንዘብ ልኬ ማጥፋታቸው የእነንተናም ጥፋት ሆኖ አይደለም። የሁሉ ነገር ተጠያቂ ራሴ ነኝ። ስወጣ ከሀገር ለምንድን ነው የወጣሁት? የምር ልለወጥ ከሆነ እንዴ ቤት ካጸደው መስታወት አውልቄ ካጠብኩኝ እንዴት ነው ብሩ የሚከብደኝ? ለምንድን ነው ፐርፐዝ የለኝም። በቃ ያስቀመጥኩ ግን ጎል ቢኖረኝ እኔ ብሩን እጠቀምበት ነበር። ተያይዞ የመጣው ብሩ መጥፋት ከዛ ሁሉም ነገር ከራሴ ከመጀመሪያው ስህተት ነው። ስለዚህ ሰው መጀመሪያ ፕላን ሲያደርግ ስፔሻሊ የትኛውም ሀገር ከሀገር ውጭ የሚሆን እዚህም ሀገር ሆኖ ሰው መጀመሪያ ፐርፐዙ ምንድን ነው? እችላለሁ ወይ አደርገዋለሁ ወይ እኔ አቅም አለኝ ወይ ብሎ መጀመሪያ እሱም ማሰብ አለበት። ቀጣዩ ነገር ከኛ አቅም በላይ ነው። እቺ ናት የኛ አቅም። እቺን ካናሰብን የሚመጣው ነገር ከኛ አቅም በላይ ነው። አሁን ዲፕሬሽን ውስጥ ገባው የኔ አቅም አይደለም ከኔ አቅም በላይ ነው። እና የማንችለው ነገር ውስጥ ነው የምንገባውና ያው ለዚህ ሁላ ተጠያቂ የራሴ ጥፋት ነው።
እኔ ዛሬን ሳየው እውነት ለመናገር በጣም ደስተኛ ነኝ። ለምን ደስተኛ እንደምሆን ታውቃለህ? የጠፋውን ነገር አይደለም ምን የማስበው አሁን ያገኘሁት ነገር ይበልጣል። ምክንያቱም የጠፋው ነገር በጣም ትንሹ ነው። ምናልባት 9 ዓመት ከዛ እዚህ ከመጣሁ በኋላ 2 ዓመት ካለምንም ነገር ከዛ ውጣ ወረዱን አንድ ላይ ሲደምረው 10 ምናምን ዓመት ግን ወደፊት ደግሞ ለብዙዎች እኔ ተስፋ ሆኛለሁ። እኔ ጋር የሚሰራ የ20 ዓመት ልጅ አለ። ከ17 ዓመቱ ጀምሮ እኔ ጋር የሚሰራ ልጅ አለ። አሁን ትምህርቱንም እየተማረ እኔ ይሰራል። ይሄ ልጅ አሁን ምንም አይነት ተስፋ አያጣም። ምክንያቱም ዋጋ ከፍዬ እዚህ ጋር መጥቻለሁ። እኔ ሌሎቹ ዋጋ አይከፍሉም። 10 ምናምን ዓመት እኔ ዋጋ ከፍያለሁ፣ ግን ብዙዎቹን ማሳረፍ እችላለሁ። ምክንያቱም በምን ብትለኝ በሚፈልጉት ነገር የስራ እድል መክፈት። ለምሳሌ ሙዚቃ ላይ ፕሮፌሽን ያለው የስራ እድሉ፣ ትወና ላይ ከሆነ ትወና ላይ እኛ ጋር አብሮ መስራት የስራ እድሉ የተመቻቸ ነገር እያደረኩኝ እሱ መስራት እችላለሁ። እና ለብዙዎች ምሳሌ ሆነናል። ምሳሌ የሚለውም ስም የመጣው ለዛ ነው። ደስ ይለኛል። ምንም ነው የማልቆጭበት ማለት ነው። እኔ አንዳንዴ አሁን በፊት ተቆጭቼ አለቅስ ነበር። አሁን ግን ደስታም እየተደባለቀ ያስለቅሰኛል። ምክንያቱም በምን አቅም የወጣሁት እላለሁ። አንዳንዴ ለምን ኢማጂን ዝም ብሎ የሚመጣ ነገር የለም። የዋይዝ አጠገቤ መምጣት የአይሎ ሽልማት መሸለም ምናምን ነገሮችን ጠቅላላ ከበበኝና በቃ እኔ የተፈለግኩት ለሆነ ነገር ነው፣ ለሆነ ማስተማሪያ ነው እያሰብኩኝና በጣም ደስተኛ ነኝ። ከኔ ህይወት ያው በጣም ይሄን ተማሩ ልላቸው አልፈልግም። ካወራሁት ውስጥ የተወሰነ ነገር ሊያገኙ ይችላሉ። ህይወት የሚወራ ሳይሆን የሚታይ ነገር ነው፣ የሚለካ የሚቆጠር ነው፣ በተግባር የሚታይ ነገር ነው። ወድቀው እንዳይቀሩ ነው። የሆነ ቦታ ላይ ሲወድቁ ተነስተው ድጋሚ ወደፊት ሄዱ፣ አራግፈው ሄዱ። ምክንያቱም የሆነ ነገር ለመገኘት ሲባል ዋጋ ይከፈላል። የምናገኘው ደግሞ ዋጋ የተሻለ ነው። ግን ህይወታቸውን ሲጀምሩ በፕላን እንዲጀምሩ ነው። ምክንያቱም እኔ ብዙ ነገሬን ካለ ፕላን ሄጄ ካለ እቅድ ሄጄ ቤተሰብ አስደሰትኩ ብዬ ብር ልኬ እነሱንም የኢኮኖሚ ጥገኛ ነው ያደረኳቸው። አልቀረፍኩላቸውም ማለት ነው። 9 ዓመት ሙሉ አልጠቀምኳቸውም፣ ጎዳዋቸው። 9 ዓመት ጠቀምኩ ብዬ ከመጣሁ ስንት ዓመት ሆኖኛል? 8 ዓመት ጥገኛ አድርጌያቸዋለሁ። ምክንያቱም የሆነ ነገር እየደጎምኩ ነው፣ የሚለወጡበት ነገር አልሰጧቸውም። ስለዚህ ላይፋቸውን ሲጀምሩ የትኛውንም ነገር አይናቸውን ከፍተው፣ በተለይ ደግሞ ውሏቸውን የሚጠቅማቸውን ቦታ ላይ ብቻ ይሆኑ። አንዳንዴ ዝም ብሎ ጊዜ የሚሄድ ነገር አለ። የምትደሰት እየመሰለ ከሆኑ ሰዎች ጋር የማያሳድግ ከነሱ ያን ነገር ተላቀው በቃ እነሱ ወዴት መድረስ የሚፈልጉ እዛ የሚያደርሳቸው ነገር ላይ ተጣብቆ ይቀሩ። አሁን እኔ ብጠይቀኝ የትኛውን እኔ ድሮ የማውቀው ጓደኛ የለኝም፣ በቃ የለኝም። ምክንያቱም እኔ የምፈልገው የሆነ ነገር አለ፣ የሆነ ከፍታ ላይ ነው። ስለዚህ እዛ ቦታ ላይ ሊያደርሰኝ የሚችል ነገር ጋር ውሎዬም በዛ ፕሮሰስ ይሆናል ማለት ነው። የመጀመሪያ ስፔሻሊ ከሀገር ለመውጣት ሲታሰብ ለምን እንደሚወጡ ለይተው ይወቁ። እሱ ለይተው ካወቁ በኋላ ግን የባንክ አካውንታቸው ቢከፍቱ በራሳቸው ስም ማለት ነው። ለሰው ጭራሽ ባይልኩ ማንም አይደለም፣ ማንም ቢሆን ያው ለራሱ ስለሆነ እኛም ያጋጠመን ነገር ስለሆነ አካውንታቸውን ከፍተው ቢሄዱ አካውንታቸውን ከከፈቱስ በኋላ ለምን ዓላማ ነው የሚያውሉት የሚለውን ነገር ገንዘብ ማስቀመጡም ትክክል ነው ብዬ ስለማላስብ ኢንቨስት ቢያደርጉት የሆነ ነገር ላይ ጥሩ ነው። ምክንያቱም ሲመጡ የሚጠብቃቸው ነገር ምንድን ነው? ሌላው ግን እንዳይጸጸቱ ሀገር ላይ ያለ አማራጭ በስነ ስርዓት ጠንቅቀው በቃ እዚህ ሀገር ምንም የለም ብለው ጨርሰው መጀመሪያ ቼክ ያድርጉ። እኛ ስኬታችን ያለው የሆነ ሀገር ይመስለናል፣ ግን እኔ እዚህ ሀገር ነው ደስታዬን ያገኘሁት። ምክንያቱም የምፈልገው በቃ ስራ ውስጥ ገባሁኝ፣ እዛ ሀገር ላይ አይደለም። ሌላ ደግሞ ባይታገሉ ብዙ ጊዜ አሁን የኢትዮጵያን ትራንስፖርት እና የአረብ ሀገር ትራንስፖርት ሳውዲንና ኢትዮጵያ ማወዳደር በፍጹም በቃ ይሁን። ኢትዮጵያን እንደ ኢትዮጵያ መቀበል። ኢትዮጵያ የሚሸት ነገር ካለ የሚሸት ነገር አለ ነው በቃ። ኢትዮጵያ ሰው እንደ ቤቱ እንጂ እንደ ጎረቤቱ እየተባልን አይደለም ያደግነው። ያንን እዛ ከዚህ ጋር ያወዳደርን ባንሄድ ኢትዮጵያ ያለውን ነገር ኢትዮጵያ ደግሞ ሳውዲ ላይ ቆይተን ደግሞ አሜሪካ ብንሄድ ሳውዲና አሜሪካ ልናወዳድር አንችልም።
ስለዚህ ሁሉም በያለበት ደስታችንን የምናገኘው በዛ ነው። እዛ ካወዳደርን ጥሩ ስለማይሆን ማለት ነው።